ሄሎ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። ትልቁ our aim or our goal የእኛን ሰው ወደ ትክክለኛ ዲጂታል ማምጣትና ከስካሜሮች መጠበቅ ነው። እርስ በርስ መጠባበቅ፣ ከስካሜሮች መጠባበቅ ያስፈልጋል። ኦንላይን ላይ ብዙ ሰው አሁን ምን ሆኗል? በጣም በብዙ ስካሜሮች በጣም እየተበላ ሞራሉን በጣም እየተመታ ብዙ ጭንቀት ውስጥ እየገቡ ያሉ ልጆች አሉ እና ሼይን የሚባሉ አፕሊኬሽን ምንድን ነው የሚሆነው? ኤፍቢ ላይ በማስተር ካርድ በባይቢት እና በቢትኖብ በዩኤስዲቲ ይገዛና እነኛ እንደ ማስተር ካርድ ስለሚጠቅሙ በዩኤስዲቲ ኤፍቢ ላይ ቡስት ይደረጋሉ። ከዛ የኦንላይን ስራ ብሎ ትልቅ ኤፍቢ ላይ ይመጣል፣ ማስታወቂያ ይመጣል። ከዛ ዳይሬክትሊ ወደ ዋትስአፕ ይወስዳል። አብዛኛውን ጊዜ ዋትስአፕ ላይ ነው ይሄ ነገር ያለው እና ዋትስአፕ ቴሌግራም ላይ ይመጣና እንደዚህ አይነት ስራዎች ይሰራል እንደዚህ ብሎ ይመጣሉ፣ ያናግራሉ። ያለውን ነገር ብዙ ልጆች እየተበላ ነው ያለው። ምንድነው የምለው? ምንም ነገር ማግዛትና ወይም መሸጥ አያስፈልጎትም። ስራ ቀላል ነው። በማድረጉ ላይ ምርቶቻችን ጠቅ ማድረግ ብቻ ያስፈልጎታል። የእርሶን ጨምሮ ተጨማሪ ጠቀሜታዎች የምርቶቻችን አቅርቦት እና ፍላጎት ይጨምራሉ። ከቤት ሆኖ ከ10 እስከ 30 ደቂቃ በስልክ በማስራት በቀን ከ3000 እስከ 10000 ብር ያግኙ። አሁን ለመቀላቀል ጊዜ ያሉት ምናምን አለ። ዝም ብዬ ነው እያወራት ያለው ማለት እንዴት ነው? በጠቅ ብቻ በማድረግ ሰው ከ3000 እስከ 10000 ብር በ10 ደቂቃ እና 30 ደቂቃ ውስጥ የሚያገኝ። ኦንላይን ላይ ስራ ገንዘብ አለው ከተባለ ኦንላይን ላይ ስራ መሰራት አለበት። ለምሳሌ ይሄ ሼን የሚባለው አፕሊኬሽን በጣም ትልቅ ድርጅት ነው። ኦንላይን ላይ እንደ አሊ ኤክስፕሬስ፣ አሊባባ እና አማዞን እንደ ዎልማርት ፕሮዳክት የሚሸጥ ካምፓኒ ነው። ትክክለኛን ይህን ሼን አፕሊኬሽን የምታገኘው ፕሌይ ስቶር ላይ ወይስ አፕ ስቶር ላይ ነው የምታገኘው። ከዛ ፕሌይ ስቶር ላይ አፕሊኬሽኑን ኢንስቶል ያላደረጋችሁት ወይስ አፕ ስቶር ላይ ያላደረጋችሁት ሪቪውን አይታችሁ ያለው ነገር አይታችሁ ኢንስቶል ካላደረጋችሁ ትክክል አይደለም። ስለዚህ ምንድን ነው አሁን ብዙ ሰው አእምሮ ውስጥ የሚመጣ ሼን ከሆነ ከተበላ በኋላ ሼን እስካም ነው ብሎ ያምናል። ሼን ትክክለኛ አፕ ስቶር እና ፕሌይ ስቶር ላይ ያለው እስካም አይደለም። በሱ ስም ብዙ ሰዎችን እየዘረፉ ነው። እነኛ አፕሊኬሽኖች ምን ያደርጋሉ? ኦንላይን ላይ ፕሮዳክቱን ታዛለ። ከዛ ኢንቪዚብል የሆነውን ነገር ወደ ቪዚብል ይመጣል። ማለት ኦንላይን ላይ ያላየው አንተ ፎቶ ብቻ ያየውን ፕሮዳክት አይቴ ሳይዙ ምኑም ሁሉም ነገር ያስቀምጣል። ኦንላይን ላይ የገዛም በፖስታ በኩል ታገኛለህ። ከዛ ውጪ ኦንላይን ላይ ገንዘብ አለ እንደዚህ ተባለ በጣም እስካሚ ናቸው። እና አንዲት ልጅ ባለፈው የሆነ እኔ ኦንላይን ላይ እንደሚንቀሳቀስ ስለምታውቅ እንደዚህ አይነት ተበልታ እንደዚህ ታውቃለህ። ከተበላች በኋላ ነው ማለት ነገረች። ብዙ ሰው ተበልቷል በዚህ። ከዛ ምን ሆናለች? የሰው ብር ተበድራ ከዛ የራሷን ስልክ ሽጣ ያቺም ያን ነገር ከፍላለች። ማለት ለምን መጀመሪያ ራሷ አትጠይቅኝም? እኔ ኦንላይን ላይ እንደምሰራ ብዬ ጠየኳት። እንደዚህ አይነት የሚሆኑ እንደዚህ አይነት በጣም ሀስል የሆኑ ነገር ውስጥ የሚገቡ ብዙ ሰዎች አሉ። ከዛ በኋላ የኦንላይን ነገር እስካም ነው ብሎ በጣም ሞራላቸው የሚወርድ ብዙ ሰዎች አሉ። እናንተ ደግሞ ጥንቃቄ እንድታደርጉ እላለሁ። መልካም